አደረሳችሁ እንኳን አደረሰን። ዛሬ እንግዲህ ግንቦት አንድ የማን ልደት ነው? መቼም የፌመሶቻችን ስም እንዳትጠሩ አደራችሁ። ይሄ ቲክቶከር ምናምን። ዛሬ እንግዲህ ግንቦት አንድ ከፀሐይ 7 እጅ የምታበራ እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን ነውና ሁላችሁም በኮሜንት ገብታችሁ ይሄ ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም ሳይባል የእመቤታችን መወለድ የሚያስደስተው እመቤታችን መወለዷ ለእኛስ ምን አይነት ታምር ነው? ምን አይነት ትርጉም ነው? ምን አይነት ደስታ ነው? ምን አይነት ምስራች፣ ምን አይነት በረከት፣ ምን አይነት ጸጋ። ሪሜምበር ጋይስ በደንብ ማሰብ አለባችሁ። ስለዚህ ሁላችሁም በኮሜንት እልልልልል እያላችሁ ልደታ ማርያም እያላችሁ እስቲ ዛሬ እመቤታችን ቅድስት ድንግል ማርያም የተወለደችበት ግንቦት አንድ ልደታ ነውና ሁላችሁም በኮሜንት ገፍታችሁ እልልልልል ብላችሁ ፍቅራችሁን እንድትገልጹ በትህትና እጠይቃለሁ። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። እንዲሁም መላው የኦርቶዶክስ እምነት ተከታይና የማርያም ወዳጅ ሆናችሁ ሁላችሁም እንግዲህ ማርያምን የሚጠላ ማንም የለም ከሰይጣን በስተቀር። አላውቅም እኔ እንዛ ሰይጣን ተሳስቶ ከተላ አላውቅም፣ ግን እመቤታችን ቅድስት ድንግል ማርያምን የሚጠላ ማንም የለምና ማርያም ለሁላችንም ምን እንደሆነች እናውቃለን። ስለዚህ ሁላችሁም የማርያም ልደት ነውና ዛሬ እንግዲህ ልደታ ግንቦት አንድ ልደታ ማርያም ነች። ሁላችሁም እንኳን አደረሳችሁ እንኳን አደረሰን እልል እያላችሁ ልደታ ማርያም ብላችሁ በኮሜንት ፍቅራችሁን ግለጹ። Oh
ሆነ ደስታ